እንኳን ወደ ዋርካ ቱንስ በደህና መጣችሁ። ሰብስክራይብ በማድረግ ቤተሰባችን ይሁኑ። አስደናቂው የጫካ ጉዞ። በአንድ ወቅት ሩቅ በሆነ አስማታዊ ጫካ ውስጥ ሳራ የምትባል ወጣት ትኖር ነበር። የጫካውን አስደናቂ ነገሮች መመርመር ትወድ ስለነበር ሁልጊዜ ለጀብዱ ትጓጓለች። ሳራ በደስታ ጫካ ውስጥ እየተጓዘች ዋው እንዴት የሚያምር ቀን ነው፣ ዛሬ ምን ጀብዶች እንደሚጠብቁ አስባለሁ ትላለች። በብርሃን ፍንዳታ ውስጥ የሚታየው ብልሽታ ሰላም ሳራ፣ እኔ ስፐርክል ነኝ፣ የጫካው ተረት ለአንቺ ብቻ የታቀደ ልዩ ጀብዱ አለን አላት። ሳራም በጫካው ልብ ውስጥ ጥልቅ የሆነ የተደበቀ ሀብት እንዳለ አስተዋለች። በጣም ደፋርና ደግ ነፍሳት ብቻ ያገኟት ይችላሉ። ለፈለገው ዝግጁ ነሽ አላት ስፐርክል። ሳራ አዎ ስፐርክል፣ በመንገዴ ለሚመጣ ማንኛውም ፈተና ዝግጁ ነኝ አለችው። በመንገድ ላይ ሳራና ስፐርክል የእነርሱን እርዳታ የሚያስፈልጋቸው ተናጋሪ እንስሳት አጋጠሟቸው። በደግነትና በጀግንነት እያንዳንዱን ከተማ አሸንፈው አዳዲስ ጓደኞችን አፈሩ። ስፐርክልም ሳራ የጫካውን ብርት ላይ ደርሰናል፣ የተደበቀው ሀብት ይጠብቀናል፣ ነገር ግን ከመጨረሻው ፈተና መጠንቀቅ ይኖርብሻል። ሳራም በጭንቀትና በተደናገጠ ፊት እንደዚሁም በቆራጥነት የተቻለኝን አደርጋለሁ ስፐርክል ብላ መለሰችለት። ሳራ በልቧ በድፍረትና በደግነት የመጨረሻውን ፈተና አልፋ የተደበቀውን ሀብት አገኘች። ወርቅ ወይም ጌጣጌጥ ሳይሆን በብርሃንና በፍቅር የሚያብረቀርቅ ምህታታዊ ክርስቲያን ነበር። ሳራም ደስተኛ ሆነች። ስፐርክል እንደዚህ አስደናቂ ጀብዱ አመሰግናለሁ አለችው። በአስማታዊ ጫካ ውስጥ አብረን ያሳለፍነው ጊዜ ትዝታዎች ሁሌም እጠብቀዋለሁ አላት ስፐርክል። የሳራ ምህታታዊ የደን ጀብዱ በዚህ አብቅቷል። ነገር ግን የጀግንነትና የደግነት እንዲሁም የጓደኝነት ትምህርቶች ከእሷ ጋር ለዘላለም ጸንተዋል።